ኧረ ዚዙ ይሄ ነገር ግን የሚሆን አይመስለኝም። ቢቀርብን ይሻለናል። እኔ እኮ ለሱ ምንም ስሜት የለኝም ሀና። እሱ ግን የሚወደው ከኔ ይልቅ አንቺን ነው። እኔ እንደዚህ የሆንኩለት ከኔ ይልቅ ግን አንቺን ነው የሚያስበልጠው። አያት ዛሬ አብረው ናቸው። ለማታውቃት ሴት ግን እንደዚህ መሆን ምን ይሉታል? ያት እስኪ አታምር። መልኳን ነው ውስጧን ማናየው። ሌላ ጊዜ እኮ ስለማንገጣጠም ነው። ዛሬ ቢያንስ ድምጿን እሰማዋለሁ። እሺ ቆይ እሱ ግን በጣም የሚጠራ ሴት ምን አይነት ነው? ሀና በጣም ነው የምትወደው። በእጅ ያዙት ነገር እንዳይሆንብህ። ወይኔ መጡ። ዚዙ በእናትሽ ተይ፣ የባሰ ነገር እንዳትበላሽ። ችግር የለውም ለኔ ተይው። ዚዙ አንቺ ዚዙ አይ አንቺ ዳግም የሚባለው ጓደኛሽ እንደዚህ ቆንጆ እንዴ! ወይኔ ሲያምሩ ሁለቱምሽ። ዋው ዝናብ ሆነብን አይደለ? እና ቶሎ በይ እሺ። አንቺ እቺ ልጅ እንደዚህ ናት እንዴ? በቃ ሰው እየጠበቀችኝ ነው። ዝናብም ደግሞ እየደበደበኝ ነው። በቃ ቻው እሺ። ኧረ እንኳንም ቀረችብኝ። አይ አይደለ አይቶ ብቻ የተመኙት ነገር መጨረሻው እንደዚህ ነው እንዴ። አንቺ ዚዙ ምን ሆነሽ ነው እንደዚህ ሆንሽው? እንዴት ናት ካራክተሪ? ተመቸችሽ? እንደዚህ ጎበዝ መሆንሽን አላውቅም ነበር። ለማንኛውም በጣም አመሰግናለሁ። በኋላ